በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ ለተጠራችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ቅድም በገለጽኩት ኃይለ ቃል ቅዱስ ሉቃስ በጻፈው ወንጌል ምዕራፍ 1 ቁጥር 19 ላይ ያለው ቃል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ በሚለው ኃይለ ቃል ይሆናል። የመልአኩ ጥበቃ ይህ ድምፅን በምትሰሙ በሁላችሁ ላይ አድሮ ይኑርልን። እመቤታችን በመልጃዋ አትለየን። የቅዱሳን በረከት ይደርብን። ሰላምን ለሀገራችን ያድልልን። የሞቱትን ወገኖቻችንን ሁሉ ያጽድቅልን። የታመሙትን ይፈውስልን። የተጨነቁትን ይርዳልን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ራሱ ሊቀ መላእክት ቅዱስ ገብርኤል ነው። ይህ ትምህርት በተለይ ረዳት ያጣችሁ ለሚመስላችሁ፣ ብቻችሁን ለሆናችሁ ለሚመስላችሁ፣ ተስፋ ያጣችሁ የቆረጣችሁ ለሆናችሁ ለእናንተ የተናገረው ቃል ነው። የሊቀ መላእክት የቅዱስ ገብርኤል ክንፍ ከመከራ ይጋርዳችሁና ሁላችንንም ይጠብቀንና ይህን የተናገረበት ምክንያት ለዘካርያስና ለኤልሳቤጥ ዮሐንስ የተባለውን ቅዱስ ልጃቸውን እንደሚወልዱ ሊያበስረው ወደ ዘካርያስ በሄደና በነገራቸው ጊዜ ነው። ታሪኩን እንደምታውቁት ነው። የተጻፈው በሉቃስ ወንጌል ምዕራፍ 1 ላይ ነው። ቅዱስ ሉቃስ በረከቱ ይደርብን። የአምላኩ በረከት ከኛ ጋር ይሁንና ለተከበረው ቴዎፍሎስ ሲነግረው በመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት ሁሉ እንዳስተላለፉት እሱም ቅዱስ ሉቃስ ወንጌላዊ ይህንን ሲጽፍ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን እንደነበረ፣ ሚስቱ ደግሞ ከአሮን ልጆች ወገን የነበረች ስሟ ኤልሳቤጥ የምትባል እንደሆነች ይነግረናል። የካህኑ የዘካርያስና የቅድስት ኤልሳቤጥ ልመናቸው በእናንተ ላይ ለዘላለሙ አድሮ ይኑር። ታዲያ በዚህ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል ለሆነው ለዘካርያስ ይህ ካህኑ ዘካርያስ ከሚስቱ ከኤልሳቤጥ ጋር በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ብሎ ይመሰክርላቸዋልና ለዚህ ነው የቅዱሳን በረከት ይደርብን የምንለው። ግን ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። ዘካርያስ ካህኑ የመቅደስ አገልግሎት ተራ ደርሶበት ሲያገለግል በመቅደስ ውስጥ እያለ
ዕጣን እያጠነ ነበረ ይላል። በዕጣንም ጊዜ ሕዝብ ሁሉ በውጭ ቆመው ይጸልዩ ነበር። እሱ በውስጥ ሆኖ ጸሎተ ዕጣን ያደርሳል። ጸሎቱን ወደ እግዚአብሔር በዕጣኑ ያሳርጋል። እግዚአብሔር የቆሙትን ሰዎች ልመና ይሰማል። ዛሬም ልመናችንን ይስማን፣ ሀገራችንንም የበረከት ያድርግልን፣ ከመዓትና ከሚያስፈራ ነገር ይሰውረን፣ ዓለምን ሁሉ ሰላም ያድርግልን። እግዚአብሔር በቅዱሳኑ ጸሎት መሐሪ ነው። እግዚአብሔር በቅዱሳኑ ጸሎት ይቅር ባይ ነው። እግዚአብሔር በቅዱሳኑ ጸሎት ድንቅ ነውና አሁን ይሄ ድምጽ የሚሰማችሁ ክርስቲያኖች በጠቅላላ ካህኑ ዘካርያስን ስታዩት በቤተ መቅደስ ዕጣን እያጠነ ስታዩት ይህ ሥርዓት የእናንተ ሥርዓት ነው። ይህ ሥርዓት የእኛ ሥርዓት ነው። ይህ ሥርዓት የኦርቶዶክስ ሥርዓት ነው። ይህ ሥርዓት የተዋህዶ ሥርዓት ነው። ይህ ሥርዓት መጽሐፍ ቅዱሳዊ ነው። ይህ ሥርዓት የእግዚአብሔር ሕግ ነው። እንደ አሮን ካህኑ ዕጣኑን እያጠነ ባለበት ሰዓት፣ ሕዝቡም ተሰብስበው በነበሩበት ሰዓት፣ በመቅደስ ውስጥ ባለበት በዚያ በጸሎተ ዕጣን ጊዜ የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ለዘካርያስ ታየው ይላል። አንድ መልአክ ወረደ፣ ታየው አለ፣ ተገለጸለት ሲል ነው። በቤተ መቅደስ መላእክት ሁል ጊዜ አሉ። ይሄ መልአክ ነው እኔ ገብርኤል ነኝ ብሎ የተናገረው፣ በእግዚአብሔር ፊትም የምቆመው ብሎ የመሰከረው። ለዘካርያስ በስተቀኝ በኩል ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ይህንን ቃል መልአኩ ለዘካርያስ ስለሚወልደው ልጅ ስለ ዮሐንስ ነገረው። ዛሬም ለእናንተ እግዚአብሔር በምትለምኑት መንገድ የዘካርያስን ልመና የሰማ የኤልሳቤጥን ጸሎት ያደመጠ እግዚአብሔር እናንተም የምትለምኑትን ሁሉ የልባችሁን መሻት ይፈጽምላችሁ። ዘካርያስ በዕጣኑ ጊዜ በጸሎተ ዕጣን ጊዜ መልአኩ ቆሞ ታየው። መታየት ብቻ አይደለም፣ አነጋገረው። ያነጋገረው ደግሞ መልካም የሆነ ነገርን ነው። ዛሬም ብዙዎች የእግዚአብሔር እርዳታ የሚያስፈልጋችሁ ይህ በእግዚአብሔር ፊት የሚቆመው ገብርኤል ነኝ ያለው ለዘካርያስ የታየው በስተቀኝ ቆሞ ያለው መልአኩ በሁሉም የሞላ እኮ ነው። በስተቀኝ ቆሞ ማለት እንደው ቅንነትን ኃይልን ለመግለጥ ነው። የዚህን ካህን የዕድሜ ልክ ጸሎቱን መልስ እግዚአብሔር በዚህ ሰዓት ነግሮታል። እግዚአብሔር የሚናገርበት ሰዓት አለው ወገኖች። እግዚአብሔር የሚናገርበት ሰዓት አለው ምእመናን። እግዚአብሔር የሚመጣበት ሰዓት አለው። ያችን ሰዓት አናቅም። ዘወትር ግን ከጸሎት አለማቋረጥ። ዘካርያስ ሁሉ ጊዜ በእግዚአብሔር ፊት ቆሞ ነበር። ኤልሳቤጥ ሁሉ ጊዜ በእግዚአብሔር ፊት የጸናች ነች። ራሱ እግዚአብሔር ሲመሰክርላቸው፣ ሉቃስ በወንጌሉ ሲጽፍላቸው ቅድም እንደሰማችሁት ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ብሎ ነው የመሰከረላቸው። የሉቃስ ወንጌል ምዕራፍ 1 ቁጥር 6 ሁለቱም ዘካርያስና ኤልሳቤጥ በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ስለዚህም መልአኩ ገብርኤል ተገለጠለትና እንደውም ደስ የሚያሰኝ ልጅ ብዙዎችን ወደ አምላካቸው የሚመልስ
የተዘጋጁትን ልብ ለጌታ የሚያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ የሚመልስ ልክ እንደ ኤልያስ በቴስቢ ዘገለዓድ እንደነበረው ቀናኢ ነቢይ ኤልያስ ልክ እንደዛ ባለ መንፈስ የሚሄድ ቅዱስ ልጅ እሰጥሃለሁ። እንደውም አምላኩን የሚያጠምቅ ልጅ እሰጥሃለሁ። ጌታውን የሚያጠምቅ ልጅ እሰጥሃለሁ። እንዲህ አይነት ቅዱስ እሰጥሃለሁ። ቅዱስ የሆነ ባህታዊ ልጅ እሰጥሃለሁ። ቅዱስ የሆነ ነብይ ልጅ እሰጥሃለሁ። ቅዱስ የሆነ ሐዋርያ ልጅ እሰጥሃለሁ። ቅዱስ የሆነ መጥምቀ መለኮት የሚሆን ልጅ እሰጥሃለሁ ብሎ ሰጠው። ዘካርያስና ኤልሳቤጥ ልጅ ይፈልጉ ነበር፣ ሰጣቸው። ዛሬ አንተ ምን ትፈልጋለህ? ዛሬ አንቺ ምን ትፈልጊያለሽ? እንደ ዘካርያስና እንደ ኤልሳቤጥ በእግዚአብሔር ፊት የጸና በእግዚአብሔር ፊት የቆመ በእግዚአብሔር ፊት የለመነ ልመናውን ወደ እግዚአብሔር ያፈሰሰ አይጎልበትም፣ ሳያገኝም አይቀርም። እግዚአብሔር ሰጥቶ አያልቅበትምና ስለዚህ እግዚአብሔር ይሄንን ሊፈጽምልን የታመነ አምላክ መሆኑን ይሄን እናውቅ ዘንድ ነው ዛሬ ገብርኤል ነኝ ብሎ ገብርኤል ራሱ ለኛ የሚነግረን። ወገኖቼ ዘካርያስ በጊዜው ግን ምንም ጻድቅ የተባለው ዘካርያስ ቅዱስ የተባለው ዘካርያስ ለጊዜውም ቢሆን እንዴ ይሄ ነገር እንዴት ይሆናል ብሏል። ምክንያቱም ብዙ ጊዜ ለምኗል፣ ብዙ ጊዜ ጸልዋል፣ ብዙ ጊዜ ጠይቋል። ስለዚህ እንዴት ነው ይሄ ነገር አለ። አንዳንድ ጊዜ ብዙ ሰዎች ለምናችሁ በቃው ይሄ ነገር ተስፋ የለውም፣ አልቋል፣ በቅቶታል፣ ሞቷል፣ አይነሳም፣ ደክሟል፣ ኃይል አያገኝም፣ ተሰብሯል፣ አይጠገንም የምትሉ ሰዎች ለራሳችሁ ነብይ ሆናችሁ እግዚአብሔር ያላለውን የምትሉ እግዚአብሔር ግን ከሥራ ያላቋረጠ ተአምር ማለት ማይቻለው ሲሆን ነው። ተአምር ማለት በጨለማ ውስጥ ብርሃን ሲበራ ነው። ተአምር ማለት ፀሐይ ከመግባት እንደ ኢያሱ ዘመን ስትቆም ነው። ተአምር ማለት ባህሩ ሲከፈል ነው። ተአምር ማለት እኮ የማይሆነው መሆንም ነው። ስለዚህ እግዚአብሔር ተአምሩን ያድርግላችሁ፣ በመልአኩ ያድርግላችሁ፣ በቅዱሳን ያድርግላችሁ፣ በቤታችሁ ይግባላችሁ፣ በቤታችሁ ድንቅ ነገሩን ይስራላችሁ። እንደ ዘካርያስና እንደ ኤልሳቤጥ ከቆማችሁ፣ ከጸናችሁ፣ ከጸለያችሁ፣ ተስፋ ካደረጋችሁ ግን አንድ ቀን አንድ ነገር ይከሰታል። ወይ ገብርኤል ቤታችሁ ይገባል፣ ወይ ቅዱስ ሚካኤል ቤታችሁ ይገባል። አይታወቅም፣ አንዱ መልአክ ይላካል፣ ወይ በሰው ሊሆን ይችላል። ብቻ እግዚአብሔር አንድ ነገር ያደርጋል። ሳያደርግም አይቀርም። ያደርግላችሁ፣ አሜን ያደርግልን በሉ። ይደረግላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። ታዲያ ዘካርያስ ይሄ ሁሉ ዘመን ስለነበረ አንድ ነገር ለመልአኩ አለው። ጸሎት ተሰምቶልሃል፣ ትወልዳለህ። ይሄን ሁሉ ካለ በኋላ ዘካርያስ ለመልአኩ እኔ ሽማግሌ ነኝ፣ ምስቴም በእድሜዋ አርጅታለችና ይህን በምን አውቃለሁ አለው። አሁን ዘካርያስ ጥርጥር አይደለም። በዚህ በእግዚአብሔር ፊት ከሚቆመው መልአክ ጋር ሲነጋገር ምልክት ነው የፈለገው። ዝም ብሎ መቀበል ነበረበት ሳይጠራጠር። መጠራጠርም አይደለም፣ ምልክት የመፈለግ ነገር ነው የምናይበት። ጥርጥር ቢሆን ኖሮ እንዴት ብሎ አይሆንም በቃ ብሎ ለመከራከር የሚመጣ ነገር። ይሄ ግን እኔ ሽማግሌ ነኝ፣ ምስቴም በእድሜዋ አርጅታለችና ይህን በምን አውቃለሁ አለ። ምልክት ፈለገ። አንድ ነገር እንወቅ። አንዳንድ ሰዎች እኔ እንዲህ ነኝ እግዚአብሔር አያውቅም። የዘካርያስን ሽማግሌነት አያውቅም። የኤልሳቤጥን በእድሜ ማርጀት አያውቅም እግዚአብሔር። መልአኩ ገብርኤልስ ይሄንን አያውቅም። ያ በእግዚአብሔር ፊት የሚቆመው መልአክ አሁን ገብርኤል መሆኑን ገና አላወቀም። ዘካርያስ ግን መቅደሱ ውስጥ መልአኩ ተገልጦለታል። የእግዚአብሔር መልአክ ተገለጠለት። ለማንኛውም በምን አውቃለሁ ምልክት ነበራል የፈለገው። ያኔ ነው ቅዱስ ገብርኤል እንዴ ዘካርያስ እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል እኮ ነኝ፣ እንድነግርህም ይህንንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገር አትችልም። ምልክቱ እሱ ነው አለው። ልክ ልጁ ሲወለድ የዛን ጊዜ አንደበትህ ይፈታል አለው። ህዝቡ በውጭ ቆመው ይጠብቁ ነበር። ዘካርያስ ሲወጣ መናገር አይችልም። በቃ ከዛ በኋላማ ሰው ምን እንደሚል ልነግራችሁ አልችልም። ግማሹ መልአክ ታየው፣ እግዚአብሔር ተገለጠለት፣ ግማሹ እንዲሆነ አለ፣ ግማሹ መቅሰፍት መጥቶትም ነው ይላል። ምክንያቱም አይናገርም። ምን ሆኖ ይሆን መቅደስ ውስጥ የቆየው? ምን ሆኖ ነው? በቃ ሰው የራሳቸውን አስተሳሰብ ይናገሩ ነበር። ሲወጣ ግን ዲዳ ስለነበር ሊያናግራቸው አልቻለም። የዘካርያስ አንደበቱ የተፈታው የመልአኩ ምልክትም የተገለጸው ኤልሳቤጥ ጸንሳ
ዮሐንስን ከወለደች በኋላ በ8ኛው ቀን ስም ሲያወጡ ስሙን ማንን በለው ብለው ባሉበት ሰዓት ነው። ያኔ ዘካርያስ አንደበት ተፈታ። እናቱ ኤልሳቤጥ ዮሐንስ ይባላለች። ሰው አባትየው በቅቶታል፣ የአንደበቱም ተይዟል። ስለዚህ የአባቱ መጠሪያ ይሁን ዘካርያስ ይሁን አሉ። ማያገባቸው ውስጥ ዳሩ የመሰላቸው ነው። እስቲ ማንን በለው ይጻፍ ብዕር እንስጠው ተባለ። ዘካርያስ ሲጽፍ ዮሐንስ አለ። መልአኩም ዮሐንስ ይባላል፣ ተድላ ደስታ ይሆናል እንዳለ መልአኩም ኤልሳቤጥም ዘካርያስም የዮሐንስን ስም በአንድነት መሰከሩለት። ክብር ምስጋና ለሥላሴ ይሁን። እግዚአብሔር እናንተንም እንዲህ ይስማችሁ፣ የልባችሁ ሐሳብ ይፈጸም። አሁን እንግዲህ ወደ ኃይለ ቃል ልመለስ። እናንተ ተስፋ የቆረጣችሁ፣ እናንተ በመከራ ውስጥ ያላችሁ፣ እናንተ በጭንቀት ውስጥ ያላችሁ እኛን እግዚአብሔር አጠቃላይ ሁላችንን እንዴት መልአክ እንደሚልክልን ተመልከቱ። የዘካርያስ አምላክ የኛ አምላክ ነው። የኤልሳቤጥ ጌታ የኛ ጌታ ነው። እነሱ በእግዚአብሔር ፊት ሁሉ ጊዜ ስለጸኑ መልስ አግኝተዋል። አንድ ቀን መልስ ይመጣል። ስለዚህ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። 3 ነገር ብቻ ልንገራችሁና የዕለቱን ትምህርት ላብቃ። 3 ነገር ልንገራችሁ። አንደኛ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ማለት ለምስጋና የምቆመው፣ አደግድጌ የምቆመው፣ ያለማቋረጥ የምቆመው፣ እግዚአብሔር ፊት የምቆመው ለጸሎት ቅዱስ ቅዱስ ብዬ ላመሰግን፣ ስሉስ ስሉስ ብዬ ላመሰግን የምቆመው ገብርኤል ነኝ። ምክንያቱም መላእክት ሁልጊዜ እረፍታቸው ምስጋናቸው እረፍታቸው ስለሆነ የቅዱስ ገብርኤል በእግዚአብሔር ፊት መቆም አንደኛው እግዚአብሔርን ቅዱስ ስሉስ ብሎ በአንድነቱ በሶስትነቱ መቀደስና መሰለስ ነው። እኛም እንደ መላእክት ቅዱስ ስሉስ ብለን እንድናመሰግነው በቅዳሴው የፈቀደልን በጸሎት የፈቀደልን እግዚአብሔር ክብርና ምስጋና ይግባው። ቅዳሴ ላይ እኮ ይሄን ቅዱስ ቅዱስ ስንል የእግዚአብሔርን ስም ስንጠራ ሁሌ እንደሚነገረን መላእክት እኮ ይወርዳሉ የተባለው በከብቶች በረት ጌታ ሲወለድ መላእክት ወርደው ከእረኞቹ ጋር አብረው እንደዘመሩ የከብቶች በረት ቤተክርስቲያን ናት። የኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ናት። መቅደሱ ነው። በዛ ውስጥ ሆነን ከመላእክት ጋር እናመሰግነዋለን። አንደኛው በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ብሎ መልአኩ ገብርኤል የነገረን እግዚአብሔርን ያለማቋረጥ የማመሰግን ነኝ አለ። ሁለተኛ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ያለበት ምክንያት የምቆመው ማለት ወዲያው ስጠራ ወደምላክበት የምላክ እግዚአብሔር ምሕረትንም ይዤ እንዲሄድ መዓትንም እንዳወርድ ወዲያው እዛው ቆሜያለሁና ገብርኤል ሲለኝ መታዘዝ ነው። ልታዘዝ የቆምኩኝ ለምሕረትም ለመዓትም የምላክ እኔ ገብርኤል እኮ ነኝ ነው ያለው ዘካርያስ። እኔ ሸምግያለሁ፣ ኤልሳቤጥ አርጅታለች፣ ምልክቱ ምንድን ነው? ይህን ነገር በምን እናውቃለን ሲለው እኮ ነው እንዴ እኔ እኮ ገብርኤል ነኝ በእግዚአብሔር ፊት የምቆመው አለው። የመጣሁት እኮ ምሕረት ልነግርህ ነው። ምሕረትም መናገር መዓትም ማውረድ እችላለሁ። በዘፍጥረት ምዕራፍ 19 ላይ እኔና ሚካኤልን እኮ የላከን ምሕረትን ለሎጥ መዓትን ለሰብአ ሶዶም ልናወርድ ነው አለው። እኔ ነኝ እኮ በእግዚአብሔር ፊት የምቆመው ገብርኤል እኮ ነኝ። አሁን የመጣሁት የምስራች ልነግርህ እኮ ነው። ምሕረት ልነግርህ እኮ ነው። ንገር ተብዬ እኮ ነው። ደግሞም ስለተጠራጠርህ ዲዳ ትሆናለህ ብዬም ምልክት የሰጠው እኔ ነኝ አሁኑ ነው አለው። ስለዚህ ሁለተኛው ምክንያት በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ማለት ለምሕረትም ለመዓትም የምላክ ቆም ያለው ወዲያው ስጠራ አቤት የምል ነኝ ለእግዚአብሔር። መላእክት ሁሉ የእግዚአብሔር ክብር የሚገለጥባቸው ምሕረቱ የሚገለጥባቸው ደግሞም መዓቱን መቅሰፍቱን በምድር በኃጢአተኞችና በበደለኞች ወይም በደፋሮችና በኩሮዎች ወይም ደግሞ እጅግ ኃጢአታቸው በበዛ ሰዎች ላይ ወይም ሀገር ላይ መዓትን ለማምጣት የሚላኩ ናቸው መላእክት። ስለዚህ ሁለተኛው ምክንያት እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ይሄ ነው።
ሶስተኛ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲለው ለምልጃ ለልመና ለሚለምኑት በእኔም ምልጃ ለሚታመኑ ቅዱስ ገብርኤል ተራዳን ለሚሉ ለነሱ የምቆም ነኝ። ለነ አናንያ ለነ አዛርያ ለነ ሚሳኤል የምቆም ነኝ። ምሕረትን ላመጣ ከነደደው እሳት ያድናቸው ዘንድ ስለ እነሱ የምለምን ነኝ። ስለ ኢየሉጣ የምለምን ነኝ። ስለ ቂርቆስ የምለምን ነኝ። ስለ ዳንኤል የምለምን ነኝ። ስለ ሚማጸኑት ሁሉ የምለምን ነኝ። ለክርስቲያኖች ሁሉ የማማልድ ነኝ። ቆመልኝ ከሌኮ ባይቆምልኝ እንሌለ ገብርኤል ቆመልኝ እንበል። እግዚአብሔር ክብርና ምስጋና ይግባው። ቅዱስ ገብርኤል እኔ ገብርኤል ነኝ በእግዚአብሔር ፊት የምቆመው ማለት ለሰው ልጆች ሁሉ ልለምን ለምልጃ የምቆም ነኝ። አንደኛ ለማመስገን፣ ሁለተኛ ምሕረትና መዓትን ለመላክ፣ ሶስተኛ ስለ ሰው ልጆች ሁሉ ልለምን በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ። ክብርና ምስጋና ለሥላሴ ይሁን። ሰማችሁ ክርስቲያኖች፣ እግዚአብሔር ይባርካችሁ። ቅዱስ ገብርኤል አናንያ አዛርያ ሚሳኤል እንዳማለደና እንዳዳነ እናንተንም ያማልዳችሁ ያድናችሁ። ቂርቆስ ኢየሉጣን እንዳማለደ እንዳዳነ እናንተንም ያማልዳችሁ ያድናችሁ። ዳንኤልን ከአናብስት አፍ እንዳዳነው እናንተንም የአናብስቱን አፍ ይዝጋላችሁ። የሚነሳ የጨለማ ኃይልን ሁሉ እነሆ ከእናንተ ዘንድ ያርቅላችሁ። የሚፈታተናችሁ ሁሉ ያርቅላችሁ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ለዘካርያስ ምሕረትንና የምስራችን እንዳመጣ ለእናንተም ደስ የሚያሰኘውን ነገር ያምጣላችሁ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ሌላው ግን ከዚህ ከሶስቱ ነጥብ ባሻገር የምቆመው ያለበትን ምክንያት በእግዚአብሔር ፊት ነው የተነጋገርነው። ከዘካርያስ ጋር ሲነጋገር ግን እኔ ገብርኤል ነኝ ብሎ ራሱን ያስተዋወቀበት መንገድ ደስ ይለኛል። ዘካርያስ መልአክ ተገለጠለት። ማን እንደሆነ አላወቀም። ብቻ ያ መልአክ ወንድ ልጅ ትወልዳለህ፣ ስሙን ዮሐንስ ትለዋለህ፣ ተድላ ደስታ ይሆንልሃል። ይሄ ልጅ ደግሞ ታላቅ ልጅ ይባላል። የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች የሚቀይር በኤልያስ ኃይልና መንፈስ የሚሄድ ታላቅ ልጅ ነው ብሎ ነገረው። ቄሱ ዘካርያስም ይህን በምን አውቃለሁ? እኔ አርጅቻለሁ፣ ሚስቴም አርጅታለች፣ በምንድን ነው የማውቀው እኔ ሽማግሌው ባለበት ሰዓት እንዴ ነው እኮ አሁን ቅዱስ ገብርኤል እንዴ ምን ማለት ነው? ዘካርያስ እንዴ እኔ እኮ ገብርኤል ነኝ ነው። አሁን ይሄ ዝም ብለን ስናስበው ያለበት ራሱን ያስተዋወቀበት ዝም ብሎ የሰሙ ሚስጥር ነው። የቅድሙ ግን ረቂቁ ነገር ስናየው የምቆምበት ያለው በጥቂቱ ያልኳችሁ ሶስቱ ምክንያቶች እነዛ ናቸው። ግን ራሱን አስተዋወቀ። እንዴ ዘካርያስ ምን ሆነሃል? እንዴ የምናገርህ እኮ ነው እኮ ያለው። የምናገርህ እኮ እኔ እኮ ገብርኤል ነኝ። ደሞ እኔ ገብርኤል እኮ በእግዚአብሔር ፊት የምቆመው ነኝ አለ። የእግዚአብሔር ፊት ወዴት ነው ምእመናን? ወደ ሁሉም አይደለም። ገብርኤል በሁሉም ቦታ አለ። አንዳንድ ሰዎች አንድ ሰው ኢትዮጵያ ሆኖ ገብርኤል ድረስልኝ ቢል፣ አንድ ሰው ጃፓን ሆኖ ገብርኤል ድረስልኝ ቢል፣ አንድ ሰው አሜሪካ ሆኖ ገብርኤል ድረስልኝ ቢል፣ አንዷ ዱባይ ሆና ገብርኤል ድረስልኝ ብትል፣ አንዷ ደግሞ ቤሩት ሆና ገብርኤል ሆይ ድረስልኝ ብትል፣ አንዷ ደግሞ የሆነ ቦታ ሆና ገብርኤል ሆይ ድረስልኝ ብትል፣ ገብርኤል ለማን ነው የሚደርሰው ብሎ ያስባሉ። ያላዋቂ ንግግር ይሄ ነው። ገብርኤል እኮ በእግዚአብሔር ፊት የሚቆም ነው። በእግዚአብሔር ፊት የሚቆም ማለት ደግሞ ወገኖቼ የእግዚአብሔር ፊቱ ወደ ሁሉም ነው። ስለዚህ ገብርኤል በሁሉም ቦታ አለ። መብራት እኮ ነው፣ ብርሃን ነው። እንደውም የመላእክ ፊት ወዴት ነው፣ የእግዚአብሔር ፊት ወዴት ነው ብለው ለጠየቁ ሰዎች የእግዚአብሔር ፊት ወዴት ነው ተብለው ብዙ ጊዜ መምህር አካለ ወልድ የሚባሉ ናቸው ይባላል። መምህር አካለ ወልድ የሚባሉ ትልቅ መምህር ነበሩ። በረከታቸው ይድረሰንና እኚህን መምህር የእግዚአብሔር ፊት ወዴት ነው ብለው ጠየቋቸው አሉ። አንዲት ጨለማ ቤት ውስጥ መብራት አበሩ፣ ጧፍ አበሩ፣ ሻማ አበሩና ቤቱ ሁሉ በራ። የዚህ መብራት ፊት ወዴት ነው ብለው ጠየቁ። የዚህ መብራት ፊት ወዴት ነው? ወደ ሁሉም ነው የሚያበራው። የእግዚአብሔር ፊት ወደ ሁሉም ነው መመናል። ገብርኤል ማለት ደግሞ መልአኩ ገብርኤል፣ ቅዱስ ገብርኤል፣ ሊቀ መላእክት ገብርኤል ደግሞ በእግዚአብሔር ፊት የሚቆም ማለት በሁሉ ቦታ ያለው እኔ እኮ ገብርኤል ነኝ ሲለው ነው። ስለዚህ በአጠቃላይ ሚስጥር እንግዲህ 5 ነገሮችን አይተናል። 3ቱ በወርቅ ሚስጥር የምቆመው ያለበት፣ 2ቱ ደግሞ አንደኛ ገብርኤል ነኝ ማለት እኔ እኮ ነኝ ብሎ ራሱን ማስተዋወቁ ነው።
ሁለተኛው ደግሞ በሁሉም ቦታ እግዚአብሔር ባለበት ሁሉ የሌለበት ስለሌለ በሁሉ ቦታ ያለው እኔ ገብርኤል ነኝ አለ። አምስቱን ነገሮች እንደያዛችሁ ተስፋ አደርጋለሁ። መጽሐፍ የምትፈልጉ አሁን የገለጽኩላችሁን አምስቱን ግለጹ። ገብርኤል ነኝ ያለበትን ምክንያት የምቆመው ያለበት ሶስቱን አይተናል። ገብርኤል ነኝ ያለበትን ደግሞ ሁለት አይተናል። እነሆ እግዚአብሔር ድንቅ ነገሩን ያድርግልን። የምስራቹን ሁልጊዜ በመልአኩ ይላክላችሁ። በመከራ የተያዛችሁ፣ በጭንቀት በፈተና የተያዛችሁ ገብርኤል መልአክ እንዲህ ነው። የአናንያ የአዛርያ የሚሳኤልን እሳት ያቀለቀዘ ነው። ኢየሉጣንና ቂርቆስን ከሚንበለበል እሳት ከፈላ ፍልውሃ ያዳነ ነው። ዳንኤልንም ከአናብስት አፍ የሰወረ ነው። የዳንኤል አምላክ የናንተ አምላክ ነው። የኢየሉጣ አምላክ የናንተ አምላክ ነው። የቂርቆስ አምላክ የናንተ አምላክ ነው። የአናንያ የአዛርያ የሚሳኤል አምላካቸው የናንተ አምላክ ነው። ገብርኤልም የናንተ ነው። እግዚአብሔር የኛ ነው፣ ገብርኤልም የኛ ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። ስለዚህ ከዚህ ከሚንበለበለው ፈተና ውስጥ እንድትወጡ፣ ከሚያስጨንቅ ነገር እንድትሰወሩ እግዚአብሔር አምላክ መልአኩ ገብርኤልን ይላክላችሁ። እሱ ደግሞ ምን ይላችኋል መሰላችሁ? ለምትለምኑት ሁሉ፣ ተስፋ ለምታደርጉት ሁሉ እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላችኋል። እንግዲህ ስሙት፣ የልባችሁ ይፈጸም። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነክሳ ለዘላለም ትኑር። ያስተማረን የመከረን አምላክ ክብርና ምስጋና ይግባው። እግዚአብሔር በሕይወት ዘመናችን ሁሉ በረድኤቱ አይለየን። በእግዚአብሔር ፊት የሚቆሙት የሊቀ መላእክት የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የሌሎችም እልፍ አላፋት መላእክት በረከት ጥበቃቸው እነሆ ከናንተ ጋር አድሮ ይኑር። ሀገራችንን ሰላም ያድርግልን። መላውን ዓለም ሁሉ ሰላም ያድርግልን። ጭንቀቱን፣ መከራውን፣ ህመሙን፣ ደዌውን ሁሉ ገፎ ያርቅልን። እግዚአብሔር አምላካችን በምንለምነው ሁሉ በረከቱን አያጉድልብን። ይቅርታውንም ቸርነቱንም ወደ ሁላችን ያድርግልን። አናንያ አዛርያ ሚሳኤልን ከእሳት ያወጣ ህዝባችንን ካለበት ፈተና፣ ከጦርነት፣ ከውጊያ፣ ከመዓት፣ ከቸነፈር፣ ከድርቅ፣ ከረሃብ፣ ከጤንነት ማጣት፣ ከኑሮ ውድነት እንዲሰውርልን የእሱ ቅዱስ ፍቃድ ይሆንልን። ገብርኤልን መልአኩን ይላክልን። አናንያ አዛርያ ሚሳኤልን ያዳናቸው እናንተንም ከተከበባችሁበት መከራ፣ ከሚያስጨንቃችሁ መከራ፣ ከምትፈሩት መከራ ያድናችሁ። ዳንኤልን ከአናብስት አፍ የሰወረው ይሰውራችሁ። ዛሬ ዳንኤል ላይ ያ የተራበ አንበሳ ነበረ የተነሳው፣ ወደዛ ነበረ የተጣለው። አንበሳው ግን ዳንኤልን አልበላውም። የእግሩን ትቢያ ይልሰው ነበረ። ነቢዩ ዳንኤል ራሱ መሰከረ። በጠየቁት ሰዓት ምን አለ? እግዚአብሔር መልአኩን ላከ፣ የአናብስቱንም አፍ ዘጋ አለ። ዛሬ በእናንተ ላይ የሚነሳውን ልብ በሉ ክርስቲያኖች። አውሬ ሆኖ የሚነሳብንን ሰው ራሱ እኮ ቅዱስ ማድረግ ይችላል እግዚአብሔር። እኔና እናንተንን እኮ የደከምነው እንደ ዘካርያስ እንደ ኤልሳቤጥ በፊቱ አልጸናንም እንጂ እኮ ይለውጣል። አንበሳውን አይምሮ ሰጥቶ ለቦ ሰጥቶ ዳንኤልን እንዳይበላ እግሩን እየላሰ ሲያረገው ገብርኤል መልአክ እኔና እናንተስ ክፉ የሆኑ ሰዎችን ደግ ሊያረጋቸው አይችልም? ሊለውጣቸው አይችልም? እንጸልይ፣ በእግዚአብሔር እንጽና፣ እንመን። እግዚአብሔር ድንቁን ነገር ያደርጋል። ድንቁን ነገር ያድርግላችሁ። በእናንተ ላይ የሚነሳውን የሚንበለበረውን የአጋንንት ኃይል ሁሉ ያድክምላችሁ። የመልአኩ ገብርኤል ኃይል ከእናንተ ጋር ይሁን። እኔ እኮ ገብርኤል ነኝ ይላችኋል። በእግዚአብሔር ፊት የምቆመው ይላችኋል። የኢየሉጣ ረዳት፣ የቂርቆሱ ረዳት፣ እነሆ እሱ ታላቁ መልአክ ቅዱስ ገብርኤል ዛሬ ወደ እናንተ የሚቀርብላችሁ፣ የሚያስፈራችሁን ነገር ይውሰድላችሁ፣ የሚያስጨንቃችሁን ነገር ይውሰድላችሁ። ተሾሟል በእግዚአብሔር ፊት ያለ ባለሟል ነው። ሁሉን ሊያደርግላችሁ፣ ምሕረቱን ሊያመጣላችሁ፣ ይቅርታውን ሊያመጣላችሁ፣ ቸርነቱን ሊያመጣላችሁ፣ የምስራችሁን ሊነግራችሁ እኔ እኮ የምነግር ገብርኤል ነኝ ይላል። እኔ እኮ የምነግርሽ ገብርኤል ነኝ ይላል። ዛሬም እናንተን ከምትፈሩት ነገር ሁሉ ሰውሮ በበረከት፣ በረድኤት፣ በጸጋ፣ በንስሐ ሕይወት፣ በዘላለም በረከት ይጎብኛችሁ። በገብርኤል ላይ ያለው እግዚአብሔር የዘላለም አምላክ በገብርኤል ይባርከን። የመልአኩ መስቀል ይባርካችሁ፣ ክፉም አይንካችሁ። የምስራች የሚናገር ታላቁ መልአክ ከሁላችን ጋር ይሁን። ሀገራችንን ሰላም አድርጎ የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ ያኖርልን። የታመሙትን በጸበልም ስፍራ በሕክምናም ስፍራ በቤትም ያሉትን ይፈውስልን። በተለያየ መከራ በተለያየ ፈተና ያሉትን
የልባቸውን ሐሳብ ይፈጽምልን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የድንግል ማርያም ምልጃ ከሁላችን ጋር ይሁን። አሜን። ክብርም ምስጋናም ለሥላሴ ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።